ሰዎች ምናልባት ባንተ ደስ ላይላቸው ይችላል። ሰዎች ምናልባት ሲያዩ ሊናደዱ ይችላሉ። ምንህም ላይ ጥባቸው ይችላል። ምናልባት ቁመትህ፣ አፍንጫ፣ መልክህ ወይም ኢኮኖሚክ ብቻ በሆነ ጉዳይ ሰዎች ባንተ ደስ ላይሰኙ፣ ያንተ ጉዳይ ላይ ጥማቸው ላይፈልጉ ሊናደዱ ምናምን ይችላሉ። ወዳጄ ምናልባት እግዚአብሔር ስላንተ ምን እያሰበ እንደሆነ በዚህ ሰዓት ማወቅ ምትፈልግ ትሆን ይሆን አላውቅም። እግዚአብሔር ስለኔ በዚህ ሰዓት ምን እያሰበ ይሆን? ምን ነበር ስለኔ እግዚአብሔር እያሰበ ያለው? ምን ይሰማዋል እግዚአብሔር? እኔ እምባለውን በዚህ ስም እምጠራውን በዚህ ቁመት በዚህ አድራሻ በዚህ ሁኔታ ያለውትን ሰው በተመለከተ አሁን እግዚአብሔር ራይት ታይም አሁን በዚህ ሰዓት እግዚአብሔር ስላንተ ምን እያሰበ እንደሆነ ማወቅ ደስ አይልም? አትፈልግም? ምን እግዚአብሔር ስላንተ እያሰበ ይሆን? ተናዶብህ ይሆን ወይስ አዝኖብህ ይሆን? ተጣልቶክ ይሆን ወይስ ጀርባው ላንተ ሰጥቶክ ይሆን? ብቻ የሆኑ ሰዎች የሆነ ይሄን ጉዳይ በተመለከተ ማወቅ ይፈልጋሉ ብዬ አስባለሁ። ግን I have good news። አንደኛ እግዚአብሔር ባንተ ደስ ይለዋል። እግዚአብሔር ባንተ ደስ ይለዋል። ይገርማል። በጣም ነው እግዚአብሔር ባንተ ደስ የሚለው። በእኔ ባንተ በጣም ደስ ይለዋል። ሰዎች ደስ ላይላቸው ይችላል። It's up to them። ሰዎች አንተ ላትጥማቸው ትችላለህ። ይሄ የራሳቸው ጉዳይ ነው። ሰዎች ላይቀበሉ ይችላሉ። ጥቁሩን ነጭ ማድረግ የማይችሉ፣ ነጩን ጥቁር ማድረግ የማይችሉ፣ አጭሩ